السلام عليكم ورحمة الله وبركاته إن شاء الله تعالى قاعدة نورانية ላይ ብዙዎች ላይ የሚከሰቱት የፊደላት ለውጦች እነማን ናቸው የሚለውን እያየን በተከታታይ እያስቀመጥን ነበረ። ባረከላሁ ፊኩም። በመጀመሪያ ደረጃ የታን እንግዲህ ሐርፍ ታ ማለት ነው ብዙዎች ላይ የምትከሰት ችግር ነች። ማለትም የሚል ድምጽ በመጨመር ታ ላይ ወደ ሲን ይወስዱታል ብዙዎች ማለት ነው። እዚህ ጋር ጥንቃቄ ያስፈልጋል። ቀላል ችግር እንዳልሆነ በተደጋጋሚ ለመጠቆም ሞክሬያለሁ። ምክንያቱም ትርጉሙን ነው የሚያዛባው። የተቀመጠው ትርጉም ሌላ ይሆናል ብለናል። እንደ ሳምፕል ለምሳሌ ሱምና ሱማ የሚለው ቃል ብንወስዳቸው እዚህኛው ላይ የሚል ድምጽ ተጠቅሜያለሁ። ሱም ስል ማለት ነው መርዝ ማለት ነው ትርጓሜው ብለን ብያለሁ። ከዚህ በፊት በሆነ ቪዲዮ ላይ ሰርተን ነበረ ስለ ታና ሲን ልዩነት። እንዲሁም በታ ደግሞ ብናነበው ሱመ ብለን ብናነብ ደግሞ ከዛ ወይም ከዚህ በመቀጠል የሚል ትርጓሜ ያለው። ስለዚህ የምትለውን ድምጽ በመጨመርና በመቀነስ ላይ ትልቅ የሆነ የትርጉም ለውጥ ስለሚያመጣ ሐራም ነው ማለት ነው። የዚህ አይነት ችግሮች ብዙዎች ጋር እንደቀላል ቢታይም የተለመደ ቢሆንም ማለት ነው። ባረከላሁ ፊኩም። እኛ ቀለን ስላየነው ብቻ ችግሩ ይቀላል ማለት አይደለም። ሌላኛው ደግሞ ሐርፍ ሐ በሃ መለወጥ ናቸው። ሐና ሀ በጣም የሚለያዩ ፊደላቶች ናቸው። መውጫ ቦታቸውም አይገናኝም፣ ባህሪያቸውም እንደዚሁ። ሐ ከመካከለኛው እቺ ላም ያለ ድምጽ ያላት ማለት ነው ከመካከለኛው የጉሮሮ ክፍል ላይ የምትወጣ ፊደል ነች። ሀ ደግሞ ጎርነን ያለ ድምጽ አለው ከሩቁ የጉሮሮ ክፍል ላይ የሚወጣ ፊደል ነው ማለት ነው። ለምሳሌ አልሐምዱ ብለን ነው እንጂ የምናነበው አልሐምዱ ብለን በፍልጧ አናነባውም። ጎርነን ባለ ድምጽ አናነባም። በዚህ ግን የሚያነቡ ስንቶች ናቸው? ቢስሚላሂ ራህማን ራሂም በሐ ነው የምናነባቸው እነዚህን እንጂ ቢስሚላሂ ራህማን ራሂም ብለን ልናነባ አይገባም ብለን ነበር። ይሄኛው የትርጉም ለውጥ ያመጣል ሐራም ብለውታል ዑለሞች። እዚህ አይነቱን ስህተት ማለት ነው እኛ እንደቀላል የምናየው ይህ ስህተት ሐራም ተብሏል። ሐራም ማለት እንግዲህ ያው ክልክል የሆነ ማለት ነው። ክልክል የሆነ ነገር ደግሞ የሰራ ታውቃላችሁ እንግዲህ ህክሙ እንደሆነ። ዛሬ ደግሞ የምናየው እነዚህ ሁለቶችን አይተናል። የታና የሐን ከታ ከሲን ጋራ ሐ ደግሞ ከሃ ጋራ ሊመሳሰል የማይገባ አይነት ፊደላቶች እንደሆነ አይተናል። ዛሬ ደግሞ ኢንሻአላህ ተዓላ በሶስተኝነት የዛልን ፊደል ከዛ ጋር ያላት ለውጥ ምንድነው? ብዙዎች ጋር ዛልና ዛ አንድ ናቸው አነባባቸው። ፊደሎቹ ቅርጻቸው ይለያሉ። እቺ ምንድናት ብትሏቸው ዛል ሊሉ ይችላሉ። ይሄኛው ምንድነው ብትሏቸው ደግሞ ዛ ሊሉ ይችላሉ። ነገር ግን ሐረካ ሆኖ ተቀምጦባቸው ዛል ፈትሐ ምንድነው ብላችሁ ታዩ ዛ ሊል ይችላል ወይም ልትል ትችላለች። ዛ ፈትሐ ተቀምጦ ዛ ልትል ዛ ዚዙ ይሄኛውንም ዛ ዚዙ ብለው ሊያነቡ ይችላሉ። እዚህ ምን ድምጽ አውጥተው ማለት ነው። ይሄ እንግዲህ ልክ እንደ ከዚህ ቀደሞቹ አይነት ስህተት ነው ሐራም የተባለው አይነት ስህተት ውስጥ የሚገባው። ምክንያቱም ዛል የሚል ድምጽ የለውም። ዛል የሚባለው ፊደል የምላሳችን ጫፍ ከላይኛው የጥርሳችን ጫፍ ከፊት ለፊቱ ማለት ነው ከሱ ጋር ተጣምሮ የሚለውን ድምጽ በማጥፋት የምትወጣ ፊደል ናች ዛል። ስለዚህ ስናነብ ምንድነው የምንለው? ፈትሐ ሲሆን ዛ፣ ከስራ ሲሆን ዚ፣ ضማ ሲሆን ደግሞ ዙ፣ ዛ ዚ ዙ በዚህ መልኩ የሚነበብ ፊደል ነው ይሄ። ያኛው ደግሞ ማለትም ዛ የምላስ ጫፍ ከታችኛው የጥርሳችን ውስጠኛ ክፍል ጋር ነው የሚጣመረው። ይዛኔ የሚል ድምጽ ፊደል ድምጽ ደግሞ ይወጣል አብሮት ማለት ነው። ዛ ዚ ዙ የሚል ድምጽ ይዛል። ስለዚህ ዛል በሚመጣበት ቦታ ሁሉ የሚል ድምጽ ማውጣት አያስፈልግም ማለት ጥንቃቄ ያስፈልገናል። ለምሳሌ ቁርአን ላይ ቁል አዑዙ ቢረቢ ናስ ቁል አዑዙ ነው እንጂ ቁል አዑዙ አንልም ማለት ነው። ቁል አዑዙ ቢረቢል ፈለቅ አዑዙ ቢላህ እንደዚህ የምናነበው እንጂ አዑዙ አንልም። የሚል ድምጽ ዛል ላይ አናወጣም። ኢነለዚነ ነው እንጂ ኢነለዚነ አንልም። ዛሊከ ነው እንጂ ዛሊከ አንልም ማለት ነው። ባረከላሁ ፊኩም። ስለዚህ የሁለቱ ልዩነቶች ልናውቅ ይገባል። ዛል ላይ ተስቱን እንኳን የሚል ድምጽ ወጣብን ማለት ሙሉ ለሙሉ በዛ ቀይረናል ያንን ቦታ። ስለዚህ ትርጉም ቀይረናል፣ አበላሽተናል ማለት የተፈለገውን ትርጉም አስወግደን ሌላ ነገር እያልን ያለ ነው። ኢዛ ዙልዚለት የሚለው ስንቶች ናቸው ኢዛ ዙልዚለት ብለው የሚያነቡ? ዛ በቃ ምንም እነሱ ጋር ልዩነት የሌለው ዛልም አንድ አይነት ነው እነሱ ጋር ማለት ነው። ይሄ ቁርአን ያኸተመ ሁሉ የሚሳሳቱት አይነት ብዙ ሄደናል ብለው የሚያስቡ ሰዎች ሁሉ የሚሳሳቱት አይነት ስህተት ነው። ስለዚህ ጥንቃቄ የሚያስፈልገው ዑለሞች ዘንድ ሐራም በመሆኑ ምንም አይነት ልዩነት የሌለው አይነት ስህተት ነው እና ይሄ ቶሎ ለማስተካከል ሙከራ ማድረግ ይኖርባቸዋል። ዛል ከመጣ የሚል ድምጽ የለውም። በቃ በዚህ ያዙት።
እዛ ከመጣ ደግሞ እዚህ የሚል ድምፅ መቅረት የለበትም ማለት ነው። እዚህ የሚለው ድምፅ በመምጣቱና በመቅረቱ ብቻ የተፈለገው ትርጉም ወደ ሌላ ቦታ እንደሚሄድ በቀላሉ ልንረዳ ይገባል። ከዛም ጥንቃቄያችንና ልምምድ ማድረግ ይኖርብናል ማለት ነው። ባረከላሁ ፊኩም። በዚህ መልኩ ይሄን ግንዛቤ አሳድገን ተለማምደን በተለይ ደግሞ አደርስ ራቢዕ ላይ ቃዒደቱ ኑራንያ ስንቀራ ደርስ ራቢዕ ላይ ስንደርስ እንደዚህ አይነት ችግራቶችን ቀርፈን ማለፍ ይኖርብናል። እዚህ ደርስ ላይ ከዛ ደርስ ዐሽር ለመለማመድ ራሱ ይመቻሉ ማለት ነው። ደርስ ኻሚስ የመሳሰለው አይነት እነዚህ ቦታዎችን ጥንቃቄ አድርገን ተለማምደናቸው ፊደሎችን ጨርሰን ለማለፍ ጥንቃቄ አድርገን መጓዝ ይኖርብናል፣ ጥረት ማድረግ ይኖርብናል ማለት ነው። እና እንደቀለለ አትዩዋቸው። እስካሁን የጠቀስናቸው 3 ፊደላቶች ሆኑ ማለት ነው። አሁንም እንቀጥላለን ኢንሻአላህ ተዓላ። እንደዚህ የተወሰኑ ፊደላቶች ይቀሩናል። ደርሱ ላወል ላይ እንግዲህ የተወሰነ ቆየት እንላለን። ከዛ በኋላ ወደ ሌሎች የቃዒደቱ ኑራንያ አስፈላጊ ጥቆማዎች እናልፋለን ማለት ነው። ብዙ አላበዛም፣ እዚህ ጋር አቆማለሁ። ባረከላሁ ፊኩም። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።